ሰላም ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ የምላችሁ ሀና ጌታቸው ነኝ እንኳን ወደዚህ ቪዲዮ በሰላም መጣችሁ አዲስ ከሆናችሁ ለቪዲዮዬ ወይም ለቻናሌ እባካችሁን እየገባችሁ ቻናሌን ብዙ ጠቃሚ የሆኑ ቪዲዮዎች አሉ እዩዋቸው በዛው ላይክ ሰብስክራይብ እንደዚሁም ለሌሎች ሰዎች ሼር ማድረግን እንዳትረሱ እላለሁኝ እሺ ዛሬ የምንነጋገረው እንዴት በስልካችሁ አንዳንድ ስራዎችን መጀመር እንደምትችሉ ነው ስልካችሁን ብቻ በመጠቀም ስለዚህ በዚህ ቪዲዮ ምን አይነት ሜተድን በመጠቀም ቀለል ያሉ ስራዎችን እንደ ሳይድ ሃስል የሆኑ ስራዎችን 1 3 4ቱን ጠቅስላችኋለሁ ዛሬ አንዱ ላይ ፎከስ እናደርጋለን እንዴትስ እንደምትጀምሩት በምንስ እንደምትጀምሩ እንዴት እንደሆነ አከፋፈሉ በመጨረሻ ላይ ደግሞ ጠቃሚ ናቸው የምላቸው ቱሎችን ወይም ደግሞ መስሪያ መንገዶችን አሳያችኋለሁኝ አብራችሁን ቆዩኝ ይሄንን ቪዲዮ ደግሞ ጠቃሚ መስሎ ካገኛችሁት እንዲሁ ለሌላ ሰው ሼር ማድረግን አትርሱ ላለሁኝ ምንን በመጠቀም ነው የተለያዩ ስራዎችን ልንሰራ የምንችለው ለሚለው ጥያቄ መልስ ሊሆን የሚችለው ብዙ አይነት የአፖችን በመጠቀም የተለያዩ ስራዎች መስራት ይቻላል ለዛሬ ለእናንተ ያመጣሁላችሁ ግን ቴሌግራም ግሩፕን በመጠቀም ነው ስለዚህ ቴሌግራም ግሩፕን ተጠቅማችሁ እንዴት ስራ እንደምትጀምሩ እንነጋገራለን ለምንድን ነው ቴሌግራም ግሩፕን የመረጥኩት አንደኛ ኢዚ ነው ፍሪ ነው ቀላል ነው በዛ ነፃ ነው ብዙ ጊዜ ደግሞ ኢትዮጵያ ውስጥ በጣም የምትጠቀሙት ነገር ብዙዎቻችሁ ቴሌግራም ነው ስለዚህ ቴሌግራምን ሰው ጋር ከመገናኘት ወይም የሆነ ግሩፕ ውስጥ ከመግባት የሆነ ቻናሎችን ከመቀላቀል ውጭ እናንተስ ምን ልትሰሩ ትችላላችሁ ወይም ደግሞ እንደነዚህ አይነት ግሩፖች አላችሁ ቻናሎችን ክሬት ያደረጋችሁ ቴሌግራም ላይ ምን አይነት ነገሮችን ልትጨምሩበት ትችላላችሁ የሚለው ነገሮችን ዛሬ ጠቅለል ያደረግን እንነጋገራለን ማለት ነው እሺ ሶ ቴሌግራምን ለመጠቀም እንደ ፐርሰን እንደ አንድ ስልክ እንደመደዋወያ ብቻ ልናረጋው እንችላለን ወይም ግሩፕ ክሬት ልናረግ እንችላለን ግሩፖችን ክሬት አድርገን ሰዎችን ወደ ግሩፕ ያመጣን የተለያዩ አይዲያችንን ሼር እንደራረጋለን የተለያዩ ሐሳቦች ወይም ደግሞ በአንድ አላማ ላይ የተመሰረተ ግሩፕ ሊሆን ይችላል አንድ ላይ ተሰብስበው ሊነጋገሩበት ይችላሉ ቻናል ክሬት ልታደርጉ ይችላላችሁ ልክ እንደ ዩቲዩብ ቻናላችሁን ክሬት ታደርጋላችሁ በኋላ ላይ እንዴት አድርጋችሁ ክሬት እንደምታደርጉ ወደ መጨረሻ ላይ ያሳያችኋለሁኝ ላይቭ መግባት ትችላላችሁ አንድ ሁለቴ እንዲያው ሞክሬዋለሁ ብዙ አልሄድኩበትም ቴሌግራም ላይ ላይቭ ገብታችሁ ከሰዎች ከግሩፓችሁ ካሉ ሰዎች ጋራ ወይም ከቻናላችሁ ጋር ካሉ ሰዎች ጋራ ኮኔክት ልታደርጉ ይችላላችሁ ኦኬ ሶ ትልቁ ምክንያቴ ዛሬ አንዱን ቴሌግራምን ልመርጠው የቻልኩት በዚህ ምክንያት ነው ሌላው ደግሞ ምን መስራት እንችላለን ኦኬ ሁለተኛው እንድንነጋገርበት እንፈልገው ምን አይነት ስራዎችን ቴሌግራም ላይ ልንሰራ እንችላለን ቴሌግራም ላይ affiliate marketing ልትሰሩ ይችላላችሁ ኦኬ I don't know bible study ከግሩፕ ጋር ቀድም እንዳልኩት በግሩፕ አርጋችሁ bible study ልታስተምሩ ትችላላችሁ ኮምፒውተር ቤዚክ ስኪል የሆኑ ነገሮችን ማስተማር ትችላላችሁ ወይም ደግሞ አንድን ግሩፕ ክሬት አድርጋችሁ ያንን ግሩፕ ራን በማድረግ የተለያዩ ቢዝነሶችን እንደ ማስታወቂያ ልትሰሩበት ትችላላችሁ ዛሬ በደንብ አተኩሬ መነጋገር የምፈልገው አንድ ስራ ለወስደው የሚፈልኩት በማስተማር ላይ ነው ለምሳሌ አንድ ሰው ምን አይነት ነገር ላስተምር ይችላልኝ ማስተማር ማለት የግድ ትምህርት ሊሆን ብቻ አይደለም በመታቆት ቀን ከቀን የምታደርጉት እኔ ይሄን ዕውቀት አለኝ ይሄ ነገር አለኝ ለሰው ላስተምረው ይችላልኝ ለምትሉት ነገሮች እነዛ ነገሮች በማስተማር ቴሌግራም ላይ ገንዘብ ማግኘት ይችላልላችሁ ለምሳሌ እኔ አሁን የማቃቸውን ሳይድ ሃስሎች ምሰራቸውን ቢዝነሶች የተለያዩ የትምህርት በነፃ የምታገኙበት መንገዶች አሳያለሁ ይሄ የኔ ሳይድ ሃስል ነው
በማቀው ነገሮች ላይ ተመስርቼ ሰርቾች በመስራት የማመጣላችሁን ኢንፎርሜሽን ትወስዳላችሁ ማለት ነው። እንደዛውም ቴሌግራም ላይ ክሬት ካረጋችሁ በኋላ ግሩፑን ማስተማር ትችላላችሁ። እንግሊሽ ልታስተምሩ ትችላላችሁ፣ ማትስ ልታስተምሩ ትችላላችሁ፣ ፊዚክስ፣ ኬሚስትሪ፣ የተለያዩ አስጠኝ መሆን ትችላላችሁ ኢትዮጵያ ውስጥ። ይሄ እንዳለ የምነግራችሁ ነገሮች ሁሉ ኢትዮጵያ ውስጥ ልትሰሯቸው የምትችሉ ነገሮች ነው። ኦኬ ሶ እንዴት ነው ግሩፑን ክሬት የምታደርጉት ወይም ደግሞ እንዴት ነው ስታርት የምታደርጉት ከቴሌግራምን በመጠቀም ማለት ነው። ቅድም እንዳልኳችሁ በሶስት መንገዶች ልትሰሩ ትችላላችሁ። በግሩፕ ኦኬ ግሩፕ ማለት በሁለት መንገድ ልትሰሩ ትችላላችሁ። ግሩፕ ክሬት አድርጋችሁ ወይም ደግሞ ቻናል ክሬት አድርጋችሁ ቴሌግራም ላይ። አሁን እንዴት አድርገን ግሩፕና ቻናል ክሬት እንደምናደርግ ደግሞ ወደ ቪዲዮን ወደ ኮምፒውተር ላዙርና ላሳያችሁ። አሁን ይሄ የኔ ቴሌግራም ቻናል ነው። ኦኬ አያም ሀና ጌታቸው ይላል። በዚህ አጋጣሚ ቴሌግራምን እየገባችሁ መቀላቀል ትችላላችሁ። ጠቃሚ የሆኑ ኢንፎርሜሽኖችን እዚህ ለግሩፕ ሰብስክራይብ ላደረጉ ልጆች እልካለሁ። እንዲሁም እዚህ ላይ አንዳንድ ነገሮችን እንማማራለን። ኦኬ ሶ እንዴት አድርገን ነው እንትን ምን ከፍተው? ለምሳሌ ቅድም እንዳልኳችሁ የግሩፕ ወይም ደግሞ ምንድነው የቻናል ወይም የግሩፓችሁን ክሬት ልታደርጉ የምትችሉት እንዴት ነው የሚለውን እዚህ ላይ ያሳያችኋለሁ። አሁን እዚህ ጋር እኔ ይቅርታ ኮምፒውተሬ ላይ ነው ቴሌግራም የከፈትኩት። እናንተ በስልካችሁ ላይ ይሄንን ፕሪማች እኔ የማደርገው ነገር ሁሉ እዛ ኮምፒውተሩ ላይ የማሳያችሁ ነገር ሁሉ ስልካችሁ ላይ አለ። ኦኬ ሶ ዘ ሴም ቲንግ ነው። እሺ እዚህ እርሳሷ ላይ ትመጡና እንዴት ነው ቻናል ክሬት የምናደርገው ኒው ግሩፕ ክሬት የምናደርገው ለምትሉ ልጆች በቃችን እርሳሷን ተነክታችሁ you create your new group እንደገና ደግሞ ቻናላችሁን ክሬት ማድረግ ትችላላችሁ ማለት ነው። ይሄንን ቻናል ክሬት ስታደርጉ በጣም እርግጠኛ መሆን ያለባችሁ በምትሰሩት ነገር ላይ ያተኮረ ስም ስጡት። ኦኬ ቀለል አድርጋችሁ ለምሳሌ እኔ አሁን እንግሊዘኛ ማስተማር ነው የምፈልገው ልበል። እንግሊዘኛ ላስተምር ከሆነ ክሬት የማደርገው learn English with Hannah ኦኬ እንደዚህ ብትሉት ሞር ለሌላም ሰው ይገባል። ተነስታችሁ በቃ 1 2 3 4 ወይም ደግሞ ኢትዮ something ምናምን በጣም ኮመን የሆኑ ዩዘር ኔሞችን አትጠቀሙ። የዛ ቻናል ፐርፐዙ ስራው ማድረግ የምትፈልጉትን ነገር ላይ ተጠቀሙበት። ላይክ ነው አያም ሀና ጌታቸው የሚል ዩቲዩብ ቻናል አለኝ። አያም ሀና ጌታቸው የሚል ዌብሳይት አለኝ። አያም ሀና ጌታቸው የሚል ደግሞ ቴሌግራም አለኝ። ስለዚህ በተቻለ መጠን በተለይ ዲጂታል ማርኬት ለምታውቁ ሰዎች ብራንዳችሁ መሆን የሚችለው ስማችሁ ነውና በማስተማር በፈለጋችሁት ነገር ላይ ተመስርታችሁ ስማችሁን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ቴሌግራም ብዙዎቻችን አለን። ገብታችሁ you can create your own new channel or you can create your new group. Okay, this is how you do it. ሌላው እንዴት አድርገን ነው ይሄን ግሩፕ ክሬት ካደረግን በኋላ ፕላትፎርሙን ሴትአፕ የምናደርገው? ፕላትፎርማችሁ ለምሳሌ በግሩፕ አድርጋችሁ ከ100 እስከ 200 ብር በወር ክፍያ አድርጋችሁ የምታስተምሩትን ስኪል ወይም ዕውቀታችሁን ለግሩፑ ማካፈል ትችላላችሁ። ግሩፑን የሚቀላቀሉት 100 ብሩን ወይም 200 ብሩን ከፍለው ሲገቡ ማለት ነው። ወይም ደግሞ ዋን ቱ ዋን የሆነ ሴሽን መስጠት ትችላላችሁ። ወይም ደግሞ ቅድም እንዳልኳችሁ አስጠኝ መሆን ትችላላችሁ። በወር አንድ ሰው 200 ወይም 500 ብር ይከፍለኛል። ያንን 500 200 ብር ተቀብዬ በወር ውስጥ በሳምንት ሜቢ 2 ቀን ወይም 1 ቀን እንደየራሳችሁ ፍላጎትና እንደየራሳችሁ ስኪል ማለት ነው አድርጋችሁ በዛ ቴሌግራም ግሩፕ ዋን ቱ ዋን መስጠት ትችላላችሁ። የተለያዩ ነገሮችን ብዙ እንግዲህ እናንተ ያሰፋችሁት ነው ብዙ መስራት ትችላላችሁ። እንዴት አድርገን ግሩፑን ሴትአፕ እናድርገው ለምንለው ማለት ነው። ከዛ በተጨማሪ ደግሞ እንዴት ነው ሰው ይሄን ግሩፕ ሊያቀልኝ የሚችለው? እንግዲህ እዚህ ላይ ነው ማርኬቲንጋችሁን መስራት ያለባችሁ።
በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ በፌስቡክ ላይ በአይጂ ላይ በቲክታክ ላይ በዩቲዩብ ላይ በተለያዩ በቃ ወይም ደግሞ በስማ በለው whatever እያረጋችሁ እንዲህ አይነት ግሩፕ አለኝ እንዲህ አይነት ትምህርት እሰጣለሁ እንዲህ አይነት ስራ እሰራለሁ ከእውነት እኛ ጋር በሆነ መንገድ ማለት ነው የማትችሉትን አመ ኬሚስትሪ አስተማሪ ነኝ ብላችሁ ኬሚስትሪ ማታውቁትን ነገር እንትን እንዳትሉ ኦኬ በመታውቁት ነገር የግድ ልብስ ስፌት ሊሆን ይችላል የግድ ትምህርት መሆን የለበትም ኦኬ ሜካፕ ሊሆን ይችላል ሜካፕ ገብታችሁ ዋን ቱ ዋን የሆነ ሰው እኔ ቅንድቤን መቀንደብ አልቻልኩም በስነ ስርዓት ቅንድቤን ኩል መኳል አልቻልኩም I have one-to-one session ብላችሁ ለኩል መኳል መስጠት like session መስጠት ይችላልላችሁ የናንተ the best የምትሉትን ዕውቀታችሁን ለሰዎች ማካፈል ትችላላችሁ እና ለዛች ለማስተምረው አይሻዶ አቀባብ ሊሆን ይችላል ወይም ደግሞ አይላሽ ለማስቀመጥ እንዴት አሁን ይሄ አይላሽ ማስቀመጥ አልችልም it's so hard for me እንደዚህ ያስተምራለሁ ለሚል ሰው one to one ተከፍላላችሁ እየከፈላችሁ ሰርቪሳችሁን ትሰጣላችሁ ማለት ነውና ይሄንን በተለያየ ሶሻል ሚዲያ ምን አይነት ቅድም እንዳልኳችሁ ምን አይነት ቱሎች መጠቀም ትችሉት ለምሳሌ ካንቫ በጣም ፍሪ የሆነ ኦኬ በካንቫ ተጠቅማችሁ የተለያዩ አድቨርታይዝመንቶችን መስራት ትችላላችሁ ነፃ የሆነ ካፕከት አለ በካፕከት ተጠቅማችሁ አጠር ያሉ ቪዲዮዎችን በተለያዩ ሶሻል ሚዲያ የምትለቋቸው እንደዚህ ነው ማስተምረው እኔ ላይ የምታዩት ነገሮች አሉ አይደለም እኔ እንደውም በጣም ሰነፍ ነኝ ሾርት ቪዲዮዎች መልቀቅ ላይ ሾርት ቪዲዮዎች እየለቀቃችሁ የምታደርጉትን የምታስተምሩትን ሰርቪሶች ትሰጣላችሁ ወይ በፒዲኤፍ መንገድ ሊሆን ይችላል በተለያዩ ቱልሶችን I encourage you Canva is a free one መክፈል ብዙ ያስፈልጋችሁ እነዚህን በመጠቀም ማርኬቲንጋችሁን መስራት ኦኬ ወይም ደግሞ ከፍላችሁ ብዙ ቪወር ላላቸው ሰዎች ብዙ ማርኬቲንግ ለሚሰሩ ሰዎች ደግሞ ከፍላችሁ አድቨርታይዝመንት ነው ኦኬ ሶ አድቨርታይዝመንቱን በዛ መንገድ ወደ ግሩፑ ሰው ማስገባት ትችላላችሁ ያን ግሩፑን ደግሞ እንደምትፈልጉት በግሩፕ የምትሰጡት ለሰን ሊሆን ይችላል ወይ ስለ ፋይናንሻል ታስተምሩ ይችላልላችሁ ስለ ገንዘብ አቆጣጠብ ወይ ስለ ስታክ ሊሆን ይችላል whatever you guys want to do ያንን መንገድ በገንዘብ መንገድ ማነው በክፍያ ትሰራላችሁ ወይም ደግሞ አንድ ለአንድ ያደረጋችሁ ደግሞ መስራት ይችላልላችሁ ስለዚህ እንዴት አድርጋችሁ ግሩፑን ክሬት እንደምታደርጉና እንዴት አድቨርታይዝመንት እንደምታደርጉ ይሄንን ይመስላል ማለት ነው የብዙዎቻችሁ ጥያቄ ሊሆን የሚችለው ሳስበው እንዴት ነው የምንከፈለው ነው የሚለው ቢየገምታለው ትንሽ ሰርች አድርጌያለሁ በተለይ ኢትዮጵያ ላላችሁ ልጆች ቴሌ ብርን በመጠቀም ሲቢ ብርን በመጠቀም ወይም ባንክ ትራንስፈርን በመጠቀም አንድ ደግሞ አመሎ ወይም ደግሞ ሄሎ ካሽን I guess የተወሰነ ሪጅኖች ውስጥ ይሰራል ይመስለኛል እነሱን በመጠቀም ገንዘባችሁን ትራንስፈር ያደርጉላችኋል ሪሜምበር እዚህ ላይ መጀመሪያ ገንዘብ ሳትቀበሉ ሰርቪስ እንዳትሰጡ ኦኬ ገንዘቡን መከፈሉና ለምሳሌ አሁን በቴሌ ብር ሲልኩላችሁ ስክሪንሻት አድርገው ወደናንተ መግባቱን ታያላችሁ ወደዛ ከዛ ወደ ግሩፕ ታቀላቅላላችሁ ወይ ባንክ ትራንስፈር ቀጥታ የሚታይ ይመስለኛል ሄሎ ካሽም the same story ስለዚህ የራሳችሁ የሆነ ቴምፕሌት ይኖራችሁ እንዴት እንደሚከፍሉ ሰዎችን ኮንፊውዝ አታደርጉ ይሄንን ክላስ ለመውሰድ በዚህ ስልክ ቁጥር ወይም ደግሞ በዚህ ቴሌ ብር ተጠቅማችሁ እንዲያደርጋችሁ ትከፍላላችሁ ከዛ ደግሞ ንገሯቸው ምን ማድረግ እንዳለባቸው ከከፈሉ በኋላ ደግሞ ስክሪንሻት አድርጋችሁ ፒክቸሩን በዚህ ቴክስት አድርጉልኝ ይሄንን ሳይ ወደ ግሩፕ አቀላቅላችኋለሁ ወይም ደግሞ ኮንታክት አደርጋችኋለሁ የሚል ካንቫን በመጠቀም ጥሩ የሆነ ማስታወቂያ መስራት ትችላላችሁ ያንን ለብዙ ሰዎች ማዳረስ ትችላላችሁ ኢትዮጵያ ላላችሁ ልጆች አሜሪካ ከሆነ ወይም ደግሞ የተለያየ ቦታ ካላችሁ የተለያየ አህጉሮች ላይክ ዩሮፕ ምናምን ከሆናችሁ ደግሞ ካሻፕ አለ ዘል አለ ብዙ ነገሮችን መጠቀም ትችላላችሁ ፔይፓል ብዙዎች ጋር የሚሰራው ኢትዮጵያ ስለማይሰራ ነው ግን ፔይፓልን መጠቀም ትችላላችሁ ሶ በዚህ አይነት መንገድ በመጀመሪያ ገንዘቡን መከፈሉን አረጋግጡ ስራውን ከመስጠታችሁ በፊት እንደገና ደግሞ አንዳንድ ጊዜ ፍሪ ሆኑ ኮርሶች ይኑራችሁ ሰዎች በነፃ ተምረው
ያንን ነገር ኦኬ ይሄን ትምህርት የዚህን ሰው ትምህርት አሰጣጥ ወድጄዋለሁኝ ብለው እንዲመጡ ሞር የሚያደርጉ ነገሮችን ደግሞ አስቀምጡ። ከዛ በተረፈ ግን ዝም ብላችሁ ገንዘብ ለመሰብሰብ ብቻ እንዳታደርጉት ወይም just በቃ የቢዝነስ ሜንታሊቲ ውስጥ ገብታችሁ ሰውን መርዳቱን እንዳትረሱት because at the end of the day ሰርቪስ የሚሰጡ ሰዎች ሰርቪስ የምንሰጥ ሰዎች መጨረሻው ሰዎችን መርዳት ላይ ነው ኦኬ በመንችለው በመናቀው ነገር ላይ እና ገንዘቡንም ከመውሰዳችሁ በተጨማሪ ጥሩ የሆነ ሰርቪስ ማቅረብ መቻል አለባችሁ because ሁሉ ጊዜ የምናገረው ነገር አለ ሪተርን ከስተመር ያስፈልጋችኋል እሺ ግን ተመልሶ የሚመጣ ደንበኛ ከሌላችሁ ወይም ደግሞ ለሌላ ሰው ሄዶ የሚረዳ ለሌላ ሰው ሄዶ የሚነገር እንትን ከሌላችሁ I don't think ጠቃሚ አይመስለኝም አንድ ሰው ከናንተ አንዴ ተምሮ ሊያልፍ ይችላል ማለት ነው ከዛ በመጨረሻ አንዴ ደግሞ ወደ ኮምፒውተሬን አዙሬ አሳያችኋለሁ ማድረግ የምትችሏቸው ነገሮች ለምሳሌ አሁን ኮሙኒኬሽን ክሬት ማድረግ ትችላላችሁ ግሩፑን ክሬት ካደረጋችሁት በኋላ ምንድነው የምትፈልጉት ላይክ ግሩፓችሁ ዌብ ቻናላችሁ ላይ እናንተን ሰብስክራይብ አድርገው የገቡ ሰዎችን ፍላጎት ማወቅ አለባችሁ ምንድነው ከኔ የምትፈልጉት ምንድን ባሻሽል ይሻለኛል ካላችሁ ሰብስክራይበሮች ጋራ እንትን አድርጉ ምንድነው እሱ ዳያሎግ አድርጉ ይሄ ፍጠሩ ንግግርን ላይክ ዝም አትበሉ ላይክ ከታች ጥያቄዎች ጠይቁ ለምሳሌ ጥያቄዎችን በፖል መንገድ ልታሳዩ ትችላላችሁና ኮምፒውተር ላይ አዙሬ እንዴት አድርጋችሁ ፖል ክሬት እንደምታደርጉ ላሳያችሁ በጣም ይጠቅማል ፖሎችን ክሬት እኔ አሁን በብዛት ዩቲዩብ ላይ ተጠቀመው ታዩኛላችሁ ፖል ክሬት አደርጋለሁ ጥያቄዎች እጠይቃለሁ ፈን የሆኑ ጥያቄዎችን እጠይቃቸዋለሁ ወይ አንዳንዴ ደግሞ ምን አይነት ስራ ልስራላችሁ የሚል ጥያቄዎችን ዩቲዩብ ላይ እጠይቃለሁ በፖል መንገድ ማለት ነው እናንተም እዚህ ቴሌግራም ላይ the same መንገድ ፖል ግሩፓችሁ ውስጥ ክሬት ያደረጋችሁ መጠቀም ትችላላችሁ ስለዚህ ወደ ኮምፒውተሬ ላዙራችሁና እንዴት አድርጋችሁ ፖል ክሬት እንደምታደርጉ ላሳያችሁ አሁን ይሄ ቀደም ያሳየዋችሁ የኔ የቴሌግራም ቻናሌ ነው ኦኬ ሶ እዚህ ቴሌግራም ቻናሌ ላይ እመጣና ምን አደርጋለሁኝ እዚህ የምታዩት እንትን ምንድነው የምትባለው ስሟ ጠፋብኝ ወረቀቶችን እንትን የምታደርገው ነገር I forgot the name እሷን ስትነኩ እስቲ ከታች ቪዲዮ ላይ ጻፉልኝ ምንድነው የሚባለው የነበረው I forgot the name በአማርኛ እሺ እሷን ስትነኳት ምን ይሰጣችኋል ፎቶግራፍ ነው ወይ የምትፈልጊው ፋይል ነው ወይም ፖል ይላል አያችሁ ፖሉን ክሬት ክሊክ ታደርጋላችሁ ከዛ ፖላችሁን ክሬት ስታደርጉ መጀመሪያ ምንድነው ጥያቄ ጠይቁ ይላል don't worry ጥያቄ አዘጋጅቼላችኋለሁ በዛው መለጥፈዋለሁ እዚህ ላይ ኮፒ ታደርጋላችሁ ከዛ ጥያቄው ይሄ ነው ጥያቄው ምንድነው የሚለው የቴሌግራም ግሩፕን አስተማሪ ብሆን ምን ትምህርት ባስተምር ትመርጣላችሁ ይላል የመጀመሪያው እንግሊዘኛ ላንጉዌጅ ላስተምር ወይ ኦኬ ጥያቄ ነው ከዛ እዚህ ጋር ትመጡና add your like multiple choice ነው ወይስ quiz ነው ብላችሁ እንትን ትላላችሁ I'm going to put it like as a multiple choice okay and then I'll paste this okay so option 1 እንግሊዘኛ okay ከዛ ደግሞ መጣለው ምንድነው መርጣው ዲጂታል ማርኬቲንግ ላስተምራችሁ የሚል ደግሞ ሌላ ኦፕሽን ሁለተኛ ኦፕሽን እዚህ ላይ ያስቀምጣለሁኝ ይሄ ነገር እንትኑ ላጥፋው እስቲ ኦኬ ነጥቡ ይታያችኋል እሱ ላጥፋው ነው ኦኬ ከዛ ደግሞ ሬዚሜ አጻጻፍን ላሳያችሁ ወይ ኮፒ this ኦኬ የምትፈልጉትን ያህል ማስቀመጥ ትችላላችሁ ወይስ ኮምፒውተር ችሎታ ላይክ ቤዚክ ስኪል የሆነ የኮምፒውተር እንትን ማወቅ ትፈልጋችሁ ላስተምራችሁ ወይ ኮፒ ይሄንን ኦኬ እዚህ ጋር ፔስት አደርጋለሁ ማለት ነው ይሄንን አስቀምጣለሁ ይሄን ነጥብ ላንሳ ሶ ጥያቄ ምንድነው የቴሌግራም ግሩፕ አስተማሪ ብሆን ምን ትምህርት ባስተምር ትመርጣላችሁ እንግሊዘኛ ላስተምራችሁ ዲጂታል ማርኬቲንግ ላስተምራችሁ ሬዚሜ አጻጻፍ ላስተምራችሁ ኮምፒውተር
ችሎታ ላስተምራችሁ እንግሊዘኛው ላይ በጣም ይቅርታ አድርጉልኝ እኔ አስተማሪም ልሆን አልችልም ሳስበው እንዲሁ ዝም ብዬ እንደ እንትን ያስቀመጥኩት በስነ ስርዓት ግን ዲጂታል ማርኬቲንግ ወይም ሬዚሜ አጻጻፍን ወይም ደግሞ ኮምፒውተር ላይ ብዙ እንዲያውም ኮምፒውተር ላይ በተለይ ኤክሴል ላይ የሰራኋቸው በጣም ብዙ ቪዲዮዎች አሉ የመጀመሪያውም ቻናሌ ላይ ያለ በጣም በእንግሊዘኛ ነው በእርግጥ አማርኛ አይደለም እነዚህ ነገር ላስተምር ወይ ብዬ አያችሁ መልቲፕል ቾይስ ነው ላለው then I add create አደርጋለሁ create ሳደርገው ጥያቄው እንደዚህ ይመጣል ኦኬ አሁን እየመጡ አንዳንድ ሰዎች እንግሊዘኛ ነው ፈልገው አይ ዲጂታል ማርኬቲንግ ቮት ይደረግላችኋል ማለት ቮት በተደረገ ቁጥር እንግዲህ እናንተ ሞር የሚያስፈልገውን የሰውን እንትን እያያችሁ ትመጣላችሁ አሁን ልክ ፖስት አደረኩት ኦሬዲ አንድ 5 ሰው አይቶታል ይላል እየቆየ ሰው የሚያየው ሰው እዚህ ላይ እያያችሁ ትመጣላችሁ ማለት ነው ኦኬ ሶ ይሄንን ይመስላል ኮምፒውተር አስተማሪ ኮንኩኝ ኮምፒውተር አስተምራለሁ ወይም ደግሞ ማትስ አስተማሪ ኮንኩ ማትስ አስተምራለሁ ይሄንን ከሰዎቹ ከናንተ ሰብስክራይብ ከሚያደርጉ ሰዎች ትመርጣላችሁ ማለት ነው በዚህ መንገድ ቴሌግራማችሁን ለጥቅም አውሉት በዚህ መንገድ ኢትዮጵያ ሆናችሁ የግድ ላይክ ለሌላ ሰው መስራት ወይም ደግሞ የግድ ስራ አፈላለግ እኔ ማን ነኝ ምን መስራት እችላለሁ ምን ማቀውን ነገር ለሰው ላሳወቅ እችላለሁ የግድ እንትን ሊሆን ይችላል ምንድነው እሱ የቤተክርስቲያን ትምህርት እኮ ሊሆን ይችላል ባይብል ስተዲ ሊሆን ይችላል በእውቀታችሁ በምትችሉት መንገድ ልታስተምሩ የምትችሉትን ወይም ደግሞ ሰው ምን መማር ይፈልጋል ኢትዮጵያ ውስጥ በተለይ ያላችሁ ልጆች ኦኬ ልጆቻችሁን አስተማሪ በእኛ ጊዜ እንግዲህ አስተማሪ ይቀጠር ነበር አሁን እሱ ነገር አለ አስተማሪ የሚቀጠር ከሆነ አስተማሪ ተቀጥራችሁ መስራት ትችላላችሁ ያንን ቴሌግራም ላይ አድርጋችሁት የግድ ብዙ ትራቭል ማድረግ ያስፈልጋችሁ እዛው በቴሌግራም አስሎንጋስ ኢንተርኔት እስካላችሁ ድረስ ስልክ እስካላችሁ ድረስ እና ኮምፒውተር ካላችሁ እንደምታስተምሩት ትምህርት እሱን ያሳያችሁ ማረክ ትችላላችሁ ባይ ዘ ዌይ ኢትዮጵያ ብቻ አይደለም ኢትዮጵያ ሆናችሁ የተለያየ ሀገር ውስጥ ያሉ አሜሪካ ይኑሩ ዩሮፕ ይኑሩ ሚድል ኢስት anywhere in the world ትምህርት መስጠት የምትፈልጉትን መስጠት ትችላላችሁ እንዲያውም ሞር ቤኔፊሻሪ የምትሆኑት እናንተ ተጠቃሚ የምትሆኑት ኢትዮጵያ ያላችሁ ሆናችሁ አሜሪካ ውስጥ ብዙ ማይገኘውን ትምህርት መስጠት ስትችሉ ነው ኦኬ ሶ አንድ ሰው ተነስቶ ቅዳሴ መማር ቢፈልግ የቤተክርስቲያን ቅዳሴ ማወቅ ቢፈልግ ቅዳሴ የምትቀድሱ ሰዎች then I have 101 session ብላችሁ በፌር በሆነ ገንዘብ አስተምሯቸው አማርኛውን ልጄ እንድታቀ ፈልጋለሁ አማርኛ ክላስ አለ ይሄው አማርኛ ክላስ አለኝ ቴሌግራም ላይ ብላችሁ አማርኛ ልጆችን ሰብስባችሁ አማርኛ ማስተማር ትችላላችሁ አሜሪካ ያሉ ልጆችን ማለት ነው እንደ አይዲያ ነው እንግዲህ ይሄንን የመሳሰሉ የተለያዩ ስራዎችን ብትሰሩ ቁጭ ብላችሁ ስራ አጣን ምንም የለም ምናምን የምትሉ ልጆችን እናንተ ይመለከታል ማለት ነው ይሄ ምንድነው ይሄ ምክር አይሺ የሐሳብ ምክር ባይሆንም ሐሳቤ ይሄንን ይመስላል ለዛሬ እንግዲህ ያዘጋጀሁላችሁ እንዴት አድርጋችሁ ቴሌግራምን በመጠቀም በስልካችሁ ስራ መስራት እንዴት እንደምትችሉ እንደው እንደ አይዲያ ትንሽ ያስጨበጥኳችሁ ይመስለኛል እንደ ሐሳብ hopefully ትጠቀሙታላችሁ ብዬ ገምታለሁ የተለያዩ የስራ አይነት ወይም ደግሞ የስራ መንገዶች አሉ በቴሌግራም ይሰራሉ የምትሏቸው ካሉ ደግሞ እስቲ ኮሜንት ላይ ጻፉልኝ ባቃቸው በሰማቸው ደስ ይለኛል ኦኬ ሶ ይሄንን ቪዲዮ ጠቃሚ መስሎ ካገኛችሁት ላይክ ሰብስክራይብ እንዲሁም ሼር ማድረግ አትርሱ አንድ ለ30 የሚል ቻሌንጅ ጀምሬ ነበር በተለያየ በፐርሰናል ጉዳይ ሀዘን ላይ በነበርኩበት ጊዜዎች አቁሜዋለሁኝ እና አሁን ሐሳቡ የሚደርስ አይመስለኝም ግን አንድ ለ30 የሚል ቻሌንጅ አለኝ አንድ ሰው ለ30 ሰው ቪዲዮዎችን እና ዩቲዩብ ቻናሌን ሼር ማድረግ ነው ብዙዎች የተቀላቀሉ አሉ ብዙ ሰዎች ለ30 ሰውም ሼር ያደረጉልኝ አሉ ግቡ ጁላይ ላይ which is my birthday በዛ ጊዜ 100,000 መድረስ ነበር ግን እንዳልኳችሁ በተለያየ እግዚአብሔር የሚለው ይቀድማል ሰው ከሚያስበው አይደለ ሰው አልተሳካም እኔም ጣፍቼ ነው መጣሁት ግን አሁንም ቢሆን አንድ ለ30 ሚሊዮን ቻሌንጅን ተቀላቀሉ
5 ልብ ታገኛላችሁ አረንጓዴ 5 ልብ ከኔ 5 ልብ ምንድነው 5 ልብ የደስታ የብልጽግና ኦኬ 5 ይባላል ኦኬ 5 እንትን ሲኖራችሁ ለብልጽግና ለድገት ለምናምን እንዲጠቅማችሁ እኔ መመኘላችሁ ነው ኦኬ ሶ ያው ለማደግ ሰብስክራይበር ለማደግ 5 የሆኑ ልቦችን አረንጓዴ ልቦች ሰጣችኋለሁ አንድ ለ30 ብላችሁ ከታች ኮሜንት ላረጋችሁ ጽፋችሁም ደግሞ ፕሊዝ ለ30 ሰው ሼር አድርጉት ኦኬ ይሄን ይመስላል የዛሬው የዩቲዩብ ቪዲዮዬ ለሰን ሆፕፉሊ ጠቃሚ ሆኖ ታገኙታላችሁ እንግዲህ በሌላ ጊዜ እስከምንገናኝ ድረስ ሰላሙን ሁሉ የመመኝላችሁ ሀና ጌታቸው ነኝ መልካም ጊዜ